እመጣለሁ። ሰላም ፋም እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ አንድ መልእክት ይዤ መጥቻለሁ ዛሬ ማለት እሱም መልእክቴ ምን የሚል ነው? ትደርሳላችሁ። የት ነው የምደርሰው? ምኑ ጋር ነው ለምትሉኝ የምትጠይቁኝ አጠፉኝም። እርግጥ እግዚአብሔር ወደ ያላላችሁ ወደ ተናገረላችሁ ወደ ገባላችሁ ቃል ኪዳን እዛ ጋር ትደርሳላችሁ። የእውነት በመንገድ ላይ አባጣ ጎባጣ ሊኖር ይችላል። ሰነፍ ሰው ሊያጋጥም ይችላል። የጅኒ መንጫጫት ሊኖር ይችላል። የክፎች የሆነው ድምፅ ሊኖር ይችላል። ነገር ግን እነሱን ሁሉን ተሻግራችሁ አምላክ እግዚአብሔር ወደ ያላችሁ ስፍራ ትደርሳላችሁ። እግዚአብሔር አምላክ ወደ ያለበት ስፍራ ወደ ተናገረበት ቃል ኪዳን ምን አይነት ሰው ይደርሳል? ምን አይነት ሰው ይደርሳል? እንደ እግዚአብሔር ሐሳብ የሚሄዱ መንገዳቸውንም በመቀና መንገድ ያደረጉ ሰው ምን ይለኛል ከማለት እግዚአብሔር ምን ይለኛል የሚሉ ሰውን አይተው የማያዳሉ እግዚአብሔርን አይተው ቅን የሚናገሩ እነሱ አምላክ እግዚአብሔር ወደ ተናገረላቸው ስፍራ ይደርሳሉ። አዋራ አለ፣ አዎ። በመንገድ ፈተና አለ፣ አዎ። መገፋት አለ፣ አዎ አለ። ያ ሁሉ አለ። ነገር ግን እግዚአብሔር ወደ ተናገረ እነዛ ይደርሳሉ። ዮሴፍ ሕልምን አለመ። ወንድሞች ጠሉት፣ ልብሱንም ገፈፉት እና ለግብፃውያን ለ20 ብር ሸጡት። ለነጋዴዎች አባት ይወድ ነበር፣ ውድ ልብስም ያለብስ ነበር። ገፈፉት ያን ልብስ። ከወንድማቸው ይልቅ 20 ብር አበለጡ። ከወንድማቸው ይልቅ 20 ብር ለነሱ ትልቅ ነገር ሆነ። ነገር ግን ዮሴፍ ተሽጦ ወደ ግብፅ ሲወርድ ሕልሙ ከሱ አልተገፈፈም። እግዚአብሔር ከሱ አልተለየም። በወንድሞቹ ተገፍተዋል። በ11ዱ ተጠልተዋል። ቢንያም 11ኛው ይወድ ነበር፣ በ10ሩ ተጠልተዋል። ነገር ግን እግዚአብሔር በወረደበት ስፍራ ዮሴፍን አሰበው። የጲጥፋራም ቤት በሱም ፊት ለፊት ሞገስን አገኘ። እግዚአብሔር አብሮነት እሱ ጋር ነበር። በስተመጨረሻ በእራብ ዘመን ወንድሞቹ ወደ ዮሴፍ መጡ። እነሱ ያው እነሱ ናቸው። ያው እነሱ መልካቸው፣ ያው እነሱ ፋይናንሳቸው፣ ያው እነሱ ኑሮአቸው፣ ያው እነሱ። ዮሴፍ አወቃቸው። ዮሴፍን ግን አላወቁትም ነበር።